በእርግዝና ጊዜ የሚከሰቱ አካላዊ ለውጦች ለጽንሱ እድገት ምቹ ሁኔታን ለመፍጠር በዚህ ምዕራፍ የጽንሱ የተለያዩ የሰውነት ክፍሎች የሚሰሩበት ወሳኝ ምዕራፍ ሲሆን ይህ ምዕራፍ ምቹ የእርግዝና ጊዜ በመባል ይታወቃል። ይህ ጊዜ ጽንሱ በፍጥነት የሚያድግበት ጊዜ ነው። በመጀመሪያ እንኳን ደስ ያለሽ፣ የእርግዝና ምርመራ ውጤትሽ ፖዚቲቭ ይላል። እርግዝና በሴት ልጅ አካል ውስጥ አዲስ ህይወት የሚፈጠርበት አስደናቂ ሂደት ነው። ይህ ሂደት ውጤታማ እንዲሆን ሰውነትሽ ላይ የተለያዩ ለውጦችን ይዞ ይመጣል። በእርግዝና ጊዜ የሚከሰቱ አካላዊ ለውጦች ለጽንሱ እድገት ምቹ ሁኔታን ለመፍጠር ሰውነትሽን ለምጥና ወሊድ እንዲሁም ለጡት ማጥባት ለማዘጋጀት ወሳኝ ናቸው። እነዚህ አካላዊ ለውጦች ለጽንሱ ህልውና ወሳኝ መሆናቸው የማይካድ ቢሆንም አንቺ ላይ የተለያዩ የሰውነት ምልክቶችና የስሜት ለውጦች ማስከተላቸው እሙን ነው። ዛሬ በዚህ ቪዲዮ በእያንዳንዱ የእርግዝና ምዕራፍ የሚፈጠሩ አካላዊ ለውጦችንና ምልክቶችን ከነ መንስኤያቸው እንወያያለን። ወደ መጀመሪያው የእርግዝና ምዕራፍ ስናልፍ ይህ ምዕራፍ የመጀመሪያው 12 የእርግዝና ሳምንታት ወይም የመጀመሪያው 3 ወር የመጀመሪያው የእርግዝና ምዕራፍ በመባል ይታወቃል። በዚህ ምዕራፍ የጽንሱ የተለያዩ የሰውነት ክፍሎች የሚሰሩበት ወሳኝ ምዕራፍ ሲሆን ጽንሱን ሊጎዱ ከሚችሉ ከተለያዩ ነገሮች መታቀብ እጅግ ወሳኝ ነው። እንዲሁም የእርግዝና ክትትልን መጀመር ይመከራል። በዚህ ወቅት በዚህ የእርግዝና ምዕራፍ የሚፈጠሩ የሰውነት ለውጦች ምንድን ናቸው ብለን ስናይ የመጀመሪያው ማቅለሽለሽና ማስመለስ። ይህ የተለመደና በብዙ እናቶች ላይ የሚታይ የእርግዝና ምልክት ሲሆን በአማካይ ከ50 እስከ 80% ነፍሰ ጡር እናቶች ይህ ስሜት ይኖራቸዋል። 13 እስከ 16 ሳምንት ላይ በብዙዎቹ እናቶች ላይ ይጠፋል ማለት ነው። ይህ ስሜት መንስኤዎቹ ምንድን ነው ብለን ስናስብ የተለያዩ በእርግዝና ጊዜ የሚመነጩ ሆርሞኖች ዋናውን ኃላፊነት ይወስዳሉ ማለት ነው። ሁለተኛው የተጋነነ ድካም ወይም የሰውነት ዝለት። ይህም በእርግዝና ወቅት ሰውነትሽ በተለያየ አክቲቪቲዎች ውስጥ ስለሚያሳልፍ እንዲሁም የምግብ ፍላጎትሽ ስለሚቀንስ የኃይል መጠን ስለሚያንስ የሰውነት ዝለት ወይም ድካም ሊያጋጥም ይችላል ማለት ነው። ሌላኛው የጡት መወጠርና መቆጥቆጥ ሌላኛው በዚህ ምዕራፍ የሚያጋጥም የእርግዝና ምልክት ነው። ይህም የሚሆንበት ምክንያት ወደ ጡት የሚሄድ የደም ዝውውር በመጨመሩ ምክንያት የጡትሽ አካባቢ የመወጠር አልፎ አልፎ ደግሞ የመቆጥቆጥ ስሜት ሊያጋጥምሽ ይችላል ማለት ነው። ሌላው ሽንት ቶሎ ቶሎ መምጣት። ይህም የሚሆንበት ምክንያት ወደ ኩላሊት የሚሄደው የደም ዝውውር በመጨመሩ ምክንያት ሽንትሽ በየ20 ደቂቃው ሊይዝሽ ይችላል ማለት ነው። ከብልት የሚፈስ ነጭ ከወትሮ መጠኑ የጨመረ ፈሳሽ ሊያጋጥም ይችላል። ይህም የሚሆነው የታችኛውን የብልት ክፍል ከኢንፌክሽን ለመከላከል እንዲሁም የደም ዝውውር ወደ ብልት የሚሄድ ስለሚጨምር የሚከሰት ምልክት ነው ማለት ነው። ሁለተኛው የእርግዝና ምዕራፍ ከ13ኛው እስከ 27ኛው የእርግዝና ሳምንታትን የሚሸፍን ሲሆን ይህ ምዕራፍ ምቹ የእርግዝና ጊዜ በመባል ይታወቃል። ምክንያቱም ብዙዎቹ እናቶች በዚህን ጊዜ ጥሩ ስሜት ይሰማቸዋል። ይህም የሆነበት ምክንያት ማቅለሽለሽና ማስመለስ ስለሚቀንስ እንዲሁም የምግብ ፍላጎታቸው ስለሚሻሻል ምቹ ነው ተብሎ ይታሰባል ማለት ነው። በዚህ የእርግዝና ምዕራፍ የሚያጋጥሙ የሰውነት ለውጦች ምንድን ናቸው ካልን አንደኛው በዚህን ጊዜ ሆድሽ መታየት ይጀምራል። ካሁን በፊት የነበረው የሆድሽ መጠን በመጨመር አሁን መታየት የሚጀምርበት ጊዜ ነው። ሁለተኛው የመጀመሪያ የጽንሱን እንቅስቃሴ መስማት ትጀምሪያለሽ። ይህ የጉዞ አስደሳቹ ጊዜ በመባልም ይታወቃል። ምክንያቱም
በተለይ ከአሁን በፊት ልጅ ያልወለዱ እናቶች ይህን ስሜት በጣም የሚፈልጉትና የሚወዱት ስሜት ነው። ይህ የሚከሰትበት ከአሁን በፊት ልጅ ያልወለዱ እናቶች ከ18 እስከ 20ኛው የእርግዝና ሳምንት ውስጥ የመጀመሪያ ልጃቸውን እንቅስቃሴ ይሰማሉ። ከአሁን በፊት ልጅ የወለዱ እናቶች ደግሞ ከ16ኛው እስከ 18ኛው የእርግዝና ሳምንታት ውስጥ ይህን እንቅስቃሴ ሊሰሙ ይችላሉ ማለት ነው። ሌላኛው ውጋት መሰል ህመም ከእምብርት በታች ሊሰማሽ ይችላል። ይህም የሚሆንበት ምክንያት ማህፀንሽን የሚደግፉ ጅማቶች በመወጠራቸው ምክንያት በድንገት ስታስይ፣ ስታስነጥሺ ወይም ደግሞ ከአልጋ ስትወርጂ ውጋት መሰል ህመም ሊያጋጥምሽ ይችላል። ሌላኛው የሰውነት ክብደትሽ እየጨመረ ይመጣል። እንዲሁም የምግብ ፍላጎትሽም እየተሻሻለ ይመጣል። ሌላው ቆዳ ላይ የሚያጋጥሙ ለውጦች መከሰት ይጀምራሉ። ፊት አካባቢ ያለው ቆዳ መቅላት ሊያሳይ ይችላል። አልፎ አልፎ ደግሞ እንደ ማድያት መሰል የቆዳ ለውጥ ልናስተውል እንችላለን። በተጨማሪም ከእምብርት በታች ያለችው መስመር ጥቁር ሆኖ ሊታይ ይችላል ማለት ነው። የመጨረሻው ምልክት የእግር ቁርጥማት። እነዚህ የእግር ጡንቻዎች በመኮማተራቸው ቀኑን ሙሉ ስትንቀሳቀሽ ውለሽ ማታ ስትገቢ የእግር ህመም አልፎ አልፎ ሊያጋጥምሽ ይችላል። ይህም ከሆነ እግርን በተለያዩ ማሳጆች በመጠቀም ከዚህ ህመም መፈወስ ይቻላል ማለት ነው። ሶስተኛው የእርግዝና ምዕራፍ ከ28ኛው የእርግዝና ሳምንታት በኋላ ያለው ጊዜ ሶስተኛው የእርግዝና ምዕራፍ በመባል ይታወቃል። ይህ ጊዜ ጽንሱ በፍጥነት የሚያድግበት ጊዜ ነው። በአማካኝ በቀን ከ30 እስከ 35 ግራም ያክል ኪሎን ይጨምራል ተብሎ ይታሰባል። በዚህን ጊዜ ይህ ጊዜ የተለያዩ አካላዊና ስሜታዊ ለውጦች ተመልሰው የሚመጡበት ጊዜ ነው። ከነዚህም ውስጥ የወገብ ህመምና የዳሌ መውተርተር አንዱ ስሜት ነው። የሰውነትሽ የስበት ማዕከል ስለሚቀየርና የጽንሱ እድገት ወገብሽ ላይ የሚፈጥረው ጫና ለዚህ ስሜት ኃላፊነቱን ይወስዳሉ። ስለዚህ በቂ ረፍት፣ በቂ ፈሳሽ በመውሰድ እንዲሁም ወገብ አካባቢ ወገብን ማሳጅ በማድረግ ከዚህ ስሜት ልትላቀቂ ትችያለሽ ማለት ነው። ሌላኛው የእግር እብጠት በዚህኛው የእርግዝና ምዕራፍ የሚጠበቀው ሌላኛው ምልክት ነው። ይህም የሚሆነው ጽንሱ እያደገ በሚመጣ ጊዜ የደም ዝውውር እዚህ የዳሌ አጥንቶች ጋር ያለን የደም ዝውውር በመጫን የደም በአግባቡ ደም ወደ ላይ እንዳይመለስ በማድረግ እንዲሁም ሰውነትሽ ውስጥ ያለው ፈሳሽ በመጨመር ለዚህ ስሜት መንስኤ ይሆናሉ ማለት ነው። የማህፀን መኮማተር ወይም ብራክስተኒክስ ኮንትራክሽን የሚባል ስሜት ሌላኛው ምልክት ነው። ይህም የሚሆነው በተለይ ወደ መጨረሻው የእርግዝና ምዕራፍ ሲቃረቡ እናቶች ሆዳቸውን የመወጠር ስሜት ሊሰማቸው ይችላል። ይህም ብዙውን ጊዜ ህመም የማይፈጥር ነው። በተለምዶ ማህፀን ምጥ የሚለማመድበት ጊዜ ነው ተብሎ ይታሰባል። ሌላኛው ምልክት ደረትሽ አካባቢ ወይም ጡትሽ አካባቢ የማቃጠል ስሜት ሊኖር ይችላል። ይህም ፕሮጀስትሮን በሚባለው ሆርሞን መንስኤነት ይሄ ጨጓራ አካባቢ የሚከሰት ለውጥ ለዚህ ስሜት ኃላፊነቱን ይወስዳሉ። ስለዚህ እንደዚህ አይነት ስሜት የሚያስቸግሩሽ ከሆነ አትሊስት ከመተኛትሽ በፊት ከ2 ሰዓት በፊት መመገብ ይኖርብሻል። እንዲሁም ከዚህ ስሜት ለመላቀቅ ፍቱን መብቴዎች ናቸው። ይህ ስሜት ግን ምግብ የማያስበላ በጣም ረፍት የሚነሳ ከሆነ ሐኪምን ማማከር ያስፈልጋል። ሌላኛው እንቅልፍ ማጣት በዚህኛው የእርግዝና ምዕራፍ በብዙዎቹ እናቶች ላይ የተለመደ ስሜት ነው። ይህም የሚሆነው የጽንሱ እድገት የሚፈጥረው አካላዊ አለመመቸትና የሆርሞን ለውጦች ለዚህ መንስኤ ናቸው ተብሎ ይታሰባል። የመጨረሻው ስሜት አልፎ አልፎ የሚያጋጥም የትንፋሽ ማጠር። ይህም የሚሆነው ማህፀንሽ እያደገ በመጣ ቁጥር የመተንፈሻ ጡንቻ ወይም ዲያፍራም የሚባለውን ኮምፕረስ በማድረግ ሳምባ በአግባቡ
ሪላክስ እንዳያደርግ በማድረግ ይሄ የትንፋሽ ማጠር ስሜት ሊፈጥር ይችላል። ማስታወስ ያለብሽ ትልቁ ነገር በእርግዝና ጊዜ የሚፈጠሩ አካላዊ ለውጦችና ምልክቶች ለእያንዳንዱ ሰው የተለያዩ ናቸው። አንዳንድ እናቶች ከላይ ከጠቀስናቸው ምልክቶች ሁሉንም ወይም በከፊል ሊያሳዩ ይችላሉ። አንዳንዶች ደግሞ ምንም አይነት ምልክት ላያሳዩ ይችላሉ። ሁለቱም ጤናማ ነው። አንቺ ግን ሰውነትሽን አዳምጪ። እነዚህ ስሜቶች የተጋነኑ ከሆኑ፣ የዕለት ተዕለት እንቅስቃሴሽን የሚያውኩ ከሆነ በፍጥነት ሐኪምሽን ማማከርሽን አትዘንጊ። እንግዲህ የእርግዝና ጉዞ ይሄንን ይመስላል። ይሄ ቪዲዮ ብቻሽን እንዳልሆንሽ እንዲሰማሽ እንዳደረገ ተስፋ አለኝ። ከላይ ከዘረዘርናቸው ምልክቶች እርሶስ የትኛው አጋጠሞት? እስኪ በኮመንት ላይ ይጻፉልን፣ እንወያይበት። ይህን ቪዲዮ ከወደዳችሁት ላይክ በማድረግ እንዲሁም ለሌሎች በማጋራት ለኬር ኮርነር ደግሞ አዲስ ከሆናችሁ ሰብስክራይብ በማድረግ አሁኑኑ ቤተሰብ እንዲሆኑ እንጋብዞታለን። በሚቀጥለው ቪዲዮአችን እስከምንገናኝ ቸር ቆዩልኝ።